እሺ ደውለና አብዱል ፈታን ያናገርኩት ነበር። እሺ ለምንም ሲጣሩ ያልኩት ነው። ምንም ዲስትሪቢዩሽን አልጀመሩም። መደወላ እነዛ አልደረሱም። 19 ራሱ ነው እስካሁን አልገባም። ማንም የደረሰ የለም። ምንም የለም። ቆይ እኔም ደውለታለሁ። እሺ አጣጥፈዋለሁ። እኔም ብሎ ሌላ ያኛው ገና ነው እንዴ ፔመንት እቺ መደወላ አሁን እንትን ያለው ቀሪው አስገባውት በቃ ለፋይናል ክፍያ በሲስተም ላይ እንትን ተቀናንሶ አሁን ገብቷል። ይሰጥናል እስከ ዓርብ ድረስ የሆነ ነገር ይሆናል። ለሰኞ ይደርሳል ነው አይደለ እንጂ ሌላ ፔመንት የለንም አይደል? እንትን ያለ አዲሶቹን እየሰራቸው ሄሎ ሄሎ ነገር ልጁ አስቀመጥኩበት ብሎ ስልክ የሰጠኝ ቦታ ሰውየው ገጠር ለእርሻ ሄደዋል አሉኝ። እንዴት ነው ማግኘት አልቻልኩም። አይ በቃ ተመለሰ። በቃ እንደዛ ከሆነማ ነዳጅ ችግር ነበረ እንደሚታወቀው። ነዳጅ ያገኘዋሉና እስካሁን መንገድ ላይ ናቸው። ሄሎ ሄሎ ሰላም አለይኩም። ቶማስ እያወራችሁ ነበር። መኪኖች የደረሰ የለም አለኝ ማራገፊያ። ምን ነው እስካሁን ቆየሁ። እነዚህ ሌላ የጫኑት 3 መኪና እዛ አልደረሱም አለኝ። ማንም የደረሰ የለም። ሀብቱን ሀብታ በጀሪካን እየቀዱ ነው። እንደውም እነሱ እንደኛ መኪና ሳይሆን እኮ ሄደዋል። ትናንት ነገሌ እየታጠፉ ነበረና ዛሬ ገብተው ያራግፋሉ። እዛም 74 ነው የወጣው፣ 60 ማታ ነው የወጣው አይደል? ዛሬ እንኳን ነው የወጣው። ስለዚህ ነዳጅ ችግር ነው እንጂ ሌላ ምንም ችግር የለም። የነዳጅ ነው እኮ አወራን። እስኪ እናንተ ከቻላችሁ ደብዳቤ ጻፉልን፣ ወይ ደግሞ ንግድና ቱሪዝም ቢሮ ሄዳችሁ እንኳን ትናንት አሁን 77 200 ሊትር ተሰጠው ሙሳ ጎንፋ የሚለው ደብዳቤ አለ አይደል? የድጋፉ እሱን ሰጥቼ ከዛ ንግድና ቱሪዝም ቢሮ ሄዶ 200 ሊትር ነው የተፈቀደለት አይደል? ስልካሙሉ እዚህ ጭኖ ቆሞ ማለት ነው ልጁ። ስልኩ በጣም ያስቸግራል። እንግዲህ ምንም ማድረግ አልቻልንም። ያው እንደሰማነው የነዳጅ ችግር ነው። ነዳጅ ችግር ደግሞ ባካችሁ መላ አድርጉልን። መኪና ቆሞ ማደያ ላይ 3 ቀን 4 ቀን ቆሞ ተሰልፎ ሲያገኝም ደግሞ 200 ሊትር ብቻ ነው የሚሰጠው። 200 ሊትር ደግሞ ተሳቢ ምንም አይደለም እና ይህ ነገር ባካችሁ የመንግስት አካላት ካላችሁ መላ በሉን።